አዲስ አበባ ወደ ማታ ይህን ትመስላለች። አዲስ አበባ ፊንፊኔ ይህ እንዲህ በጣም ያማረበት ወሎ ሰፈር አደባባይ ነው። ወሎ ሰፈር እንዲህ አዲስ አበባ ወደ ማታ እንዴት ትመስላለች። ከዚህ የሚወስደው ወደ ቦሌ ነው። ቦሌ የሚወስድ በማታ እንግዲህ ዛሬ በመስከረም 28 ማታ 1 ሰዓት አካባቢ ይህን ይመስላል። ብዙ የአዲስ አበባ ምስጢሮችን እናሳያችኋለን። እስከ መጨረሻ ቪዲዮችን ተከታተሉ። እናመሰግናለን። ምስጢር ነው እናሳያችሁ ዛሬ። በጣም የተደበቀ እስከ ዛሬ ታይቶ የማይታወቅ ቦታ ነው እናሳያችሁ። እስከ ዛሬ ታይቶ የማይታወቅ አይታችሁ የማታውቁበት አዲስ አበባ ምስጢር ቦታ አሳያችኋለሁ። እስከ መጨረሻ ቪዲዮ አከታተሉን። እስከ መጨረሻ እዩት። ማታ ማታ በጣም ጉድ የሆኑትን ጉድ የሚያሰኛችሁ ቪዲዮ አሳያችኋለሁ ዛሬ። ምስጢር ገብቴ እናያለን። እስከ መጨረሻ ተከታተሉ። ማታ ማታ ቀን አይታችሁ የማታውቁትን ማታ ማታ ብቻ የሚወጡ ሰዎችን አሳያችኋለሁ። አዲስ አበባ ብዙ ታምር አለማችን ላይ ውጪ ዓለም ላይ የምናያቸው ነገሮች እዚህ ወደ ሀገራችን መጥቶ እንግዲህ እናያቸዋለን። ታምር ቻይና ናቸው እነዚህ። ቻይና ቹንግ ላወራቸው ነበረ ግን ፈራሁት። ፈራው ላወራቸው ነበረ ፈራው። ፊኛው ወዶ ካፌ ሬስቶራንት ነው የምትባለው። ኢቢኤስ ፈርኒቸር አለ እዚህ ላይ። ብዙ ታምር ታያላችሁ። እስከ መጨረሻ ብቻ ተከታተሉ እናንተ። እስከ መጨረሻ ብቻ የሆነ ሰው እያገላመጠኝ ወይኔ ያገላመጠኝ ሊመታኝ ነው ብዬ ፈርቼ ነበር። ጋይስ ያስፈራል። በለው ቪአይፒ ላሳያችሁ። አብይ ነው ያችሁ። አብይ በማታ አንተ ይጎበኛል። በማታ አንተ ይዞራል በለው። አብይ ይዞራል አንተ አብይ ይዞራል አንተ። ጋርዶቹ አዩ መከላከያ ይት መከላከያ አንተ ተደብቆ ነው የሚከተሉት። እኛ ደግሞ እንደሚመስሉት የዘነጠ ነው። ፈራውት የዘነጠ ነው። ያስፈራል ጋይስ። ታምር ነው ማሳያችሁ ዛሬ። ከተማችን ውስጥ ታይቶ የማይታወቅ ታምር ነው ማሳያችሁ። እናንተ ብቻ ይዙ ጉድ ምስጢር ነው ማሳያችሁ ዛሬ። በእውነት እኔ በጣም ስነገረኝ እዛ ቦታ እንዲያን ነገር አለ ብሎ ስነግሩ በጣም ሰርፕራይዝ ሆኜ ነበርና እጄ እስከማይጓጉቻለሁ። አሁን ወደ ሩዋንዳ ድልድይ ጋር የደረስኩ ነው። የሚገርም ቤት ነው እና 1 ሰዓት ተኩል አካባቢ ነው የሚጀምረው ነው ያለው። 1 ሰዓት አካባቢ ይከፈታል ቤቱ። ከዛ የሚወጡ ሰዎች በቃ አይቴ የማታውቀው ነገር ነው። ብዙ ቪዲዮን ራሱ ሰው ሊንኩን ስልክልኝ በጣም ታምር ነው ያልኩት። እውነት በጣም ታምር። ቡና ባንክ ሄዶ
ቡና ባንክ ሄድ ኦፊስ ይህን ይመስላል። ባንክ ሄድ ኦፊስ ይመስላል። ሮጠ የሆነ ሰው ሮጠ ያለፈኝ አመለጠኝ። ጋይስ እንግዲህ የሚመጡ ቺኮችን ይዩት። ዘንጣል ማታ ልብሱ ራሱ ከየት እንደሚያመጡት ሴቶች ቀን እኮ ተኝቶ ነው የሚሉት። ሰነኝ አው ያ ማታ ከየት እንደሚያመጡት ጣሙት ነው። እስከ መጨረሻ ተከታተሉን፣ አሳያችኋለሁ። ማታ ሴቶች ቢሮ የሚሰሩ ቢሮ አምሽቶ ማታ በዚህ ሰዓት ነው የሚወጡት። እኔ እኮ ለምንድን ነው ሴቶች ሁሌ እንደዚህ የሚሄዱት? መንገድ ላይ ሲሄዱ ለምንድን ነው ስልክ እያወሩ የሚሄዱት? በቃ የሌላችሁ ነገር ያወሩ ነው የሚሄዱት። ስልክ እያወሩ ነው የሚሄዱት። እና ማን ጋር ነው የሚያወሩት? ይሄን ረጅም ጊዜ በቃ 3-4 ሰዓት መንገድ በእግር ቢጓዙ ሴቶች ስልክ ነው የሚይዙት። በቃ ጆሮ ላይ ፋሽን ነው ወይ እውነት የምታወሩት ሰው አለ? እስቲ ንገሩን ሴቶች። በዚህ አጋጣሚ ያ ብዬ ዞሮ መጣ እና ሴቶችዬ ንገሩን ማን እንደምታወሩ መንገድ ላይ ስትሄዱ ይሄን ሁሉ የምታወሩትን ስልክ ብቻ ንገሩ። እሱም ማየት ነው የምንፈልገው። ጋይስ የደረስን ያለ ነው። ቦታውን የደረስን ያለ ነው። መንገዱ ደግሞ ትንሽ ዝግ ነው ዛሬ። ለዛ ነው በእግር እየሄድኩ ያለው። ዝግ ነው፣ ታይም ክራውድ ነው መንገዱ። ከኋላ ሰው መቅረስ ኃጢአት ነው፣ ግፍ ነው። ተውት ብሎኛል ከዚህ በፊት ቪዲዮ ይችላል። በቃ ምንም ታረጋለህ። እና ይህን ቱሪስት እንግዲህ ከተማችን ከዚህ በኋላ እንቀውጣለን፣ እንዞራለን፣ ያልታዩ ቦታዎች እናሳያለን። እና እዩት በእናትህ የማታ አይ ማታ በቃ የሌለ ሰው ነው የሚወጣው ማታ እና አሁን ይኸው ኮኦፐሬቲቭ ባንክ ጋር ነው የደረስኩት። ኮኦፐሬቲቭ ትራንዚሽናል ቢልዲንግ ወይ ደግሞ ግዛዊ የሄድ ኦፊሳቸው ነው ይኸኛው የደረስንበት። እዚህ ላይት አለው ኮፕ ብራንዳቸው ይጻፍበታል። ወይኔ እነዚህ ሰዎች ላሳይች ነበር አመለጠኝ። ወይኔ ያሁኑ ያለፉ ሰዎች እንዴት እንደሚያምሩ ትልልቅ ሰዎች ናቸውና ጸጉራቸው ነጭ ነው ሲያምሩና ዝንጥ ብሎ በቃ ሽማግሌዎች ናቸውና ሲያምሩ በእናትህ አድ ላይ ሲሄዱ ባልና ሚስት አይ ቲንክ 80 ምናምን ቤት ይሆናሉ እድሜያቸው። ቆንጆ ናቸው። ኮፕላን የሀገራችን ትልቁ ባንካችን ኮኦፐሬቲቭ ባንክ ይህን ይመስላል። እና አንዳንድ ጎረምሳዎች ደግሞ ሲያገላምጡን ቪዲዮ ሲያዩ ተው ግን ሰርተን መኖር ነው የምንፈልገው። እና እስከ መጨረሻ ብቻ ተከታተሉን ዳዶቼ። በጣም ታምር ነው የምናየው ዛሬ። እኔ 1 ተኩል ነው የሚከፈት ስላሉኝ ነው ቢያንስ ጉዞ መንገድ እያሳያችሁ እየሄድኩ ያለሁት። አሁን እየደረስን ነው። 1-2 ደቂቃ ብቻ ቢቀር ነው እየደረስን ነው። አሳያችኋለሁ። ምንድነው እዚህ ጋር እዚህ ላይ ኦሮሚያ ኢንሹራንስ አለ እዚህ ላይ
እዛ ግዙፍ ስክሪን አለ፣ እዚህ ላይ ግዙፍ ስክሪን አለ። አይ ቲንክ ህንጻው ስም አንስቶታል። እቺ ደግሞ ይሄ ደግሞ አዋሽ ኢንሹራንስ ነው። አዋሽ ኢንሹራንስ ኤሪያ ነው። አዋሽ ኢንሹራንስ ህንጻ ነው። ሰዎች እንደዚህ በረንዳ ላይ ቁጭ ብለው ቡና ጠጣሉ እና ካፌዎች አሁን መንገድ ላይ ተከፍተዋል። ከተማ ፏ ብላለች እና ወዳጆች እስከ መጨረሻ ይህን ቪዲዮ እና በጣም ትወዱታላችሁ በእርግጠኝነት። ሰርፕራይዝ የምናሳያችሁ ቪዲዮ ሀገራችን እዚህ ደረጃ ደርሷል በለው ነው የምትለት እና ጋይስ ሴቶች ማታ ማታ አምሽቶ ሲወጡ ከስራ የት ነው የሚያመሹት? መንገድ ላይ ካፌ ቁጭ ብሎ ነው አምሽቶ የሚገቡት። ቤት አይቆጡትም? ምንድን ነው የሚቆጣቸው ሰው የለም ቤት ቻይላው ቶሎ እንሻገር ቻይኖች ምግባችሁ ነው ማስታወሰን ምግባችሁ ቻይና ሀገር ሄደ